ኢትዮ ሻይን የልጆች ፕሮግራም። የሲንደሬላ ታሪክ። በአንድ ወቅት ሩቅ በሆነ ሀገር ሲንደሬላ የምትባል ቆንጆ ልጅ ትኖር ነበረ። የሲንደሬላ ደግነት ከሞተች በኋላ አባቷ እመቤት ቡፊን አገባ። እመቤት ቡፊ ሁለት እብሪተኛ፣ ቅናተኛና ጠበኛ ሴት ልጆች ነበሯት። ልክ እንደ ራሷ እንደ ጸጉር ብሩሽ ቀላል በሆነ ነገር ላይ እንኳን ለብዙ ሰዓት ይጣሉ ነበረ። አንድ ቀን የሲንደሬላ አባት ረጅም ጉዞ ማድረግ ነበረበት። እመቤት ቡፊ በቤቱ ውስጥ ያለውን ከባድ ስራ ለድሃ ለምስኪን ሲንደሬላ ለመስጠት ወሰነች። መላውን ቤት ማጽዳት፣ እንጨት ወደ እሳቱ ማጓጓዝ እና ምግብ ማዘጋጀት የሲንደሬላን ጊዜ ሁሉ ፈጅቷል። ጠንክራ ብትሰራም እመቤት ቡፊና ሴት ልጆቿ ጨካኞች ነበሩ። ከትንሿ መስኮት ውስጥ ወጥታ ወደ አትክልቱ ስፍራ ተመለከተች እና ከጊዜ ወደ ጊዜ ከበረዶ ነጭ እርግብ ጋር ታወራለች። በሚቀጥለው ቀን ጠዋት ሲንደሬላ ምንም ድምፅ ሳታሰማ ወደ ኩሽና ሄደች። ሲንደሬላ በጸጥታ ጥቂት አይብ ወስዳ ወደ ሰገነት አመራች። ግን ከዚያ የእመቤት ቡፊ ሴት ልጆች ያዟት። እናት ሲንደሬላ ምግባችንን እየሰረቀች ነው። እየሰረኩ ነው? ምንም ነገር ፈጽሞ አልሰርቅም። ሌባና ውሸታም! ምን አይነት ክፉ ሴት ነሽ? ትንንሾቹ አይጦች ወደ ታች ወርደው ክፉቶቿን ለማስፈራራት በኩሽና ውስጥ መሯሯጥ ጀመሩ። እመቤት ቡፊ አይጦቹን ልትይዝ ስትል የበሩ ደወል ጮኸ። የንጉሳዊ አምባሳደር መጣ። ግርማዊ ልዑል ነገ ምሽት በቤተ መንግስት ታላቅ ዝግጅት አዘጋጅተዋል። በአገሪቷ ውስጥ ያሉ ሁሉም ወጣት ሴቶች ወደዚህ ዝግጅት ተጋብዘዋል። ኤልዛቤል እና ካሳንድራ በታላቅ ደስታ ወደ ክፍላቸው ሮጡና ለዚህ አስፈላጊ ምሽት ቀሚስ መምረጥ ጀመሩ። በተጨማሪም እመቤት ቡፊ ሴት ልጆቿ ቆንጆ ሆነው እንዲታዩ ስለፈለገች ክፉ የእርከን ተቆጣጣሪዎች እና ሲንደሬላ የሚያምሩ ልብሶችን እንዲያዘጋጁላቸው አስገድዷቸው። በማግስቱ ደረሰ። ባቄላውን ከአመድ ውስጥ ወስደሽ በ5 ደቂቃ ውስጥ መልሰሽ ወደ ሳህኑ ካስገባሽ ከኛ ጋር ወደ ዝግጅቱ መምጣት ትችያለሽ። ሲንደሬላ ወደ ዝግጅቱ ለመሄድ በጣም ስለፈለገች ባቄላዎቹ መሰብሰብ ጀመረች። ትናንሽ ጓደኞቿ ሁኔታዋን አይተው ሊረዷት መጡ። በ5 ደቂቃ ውስጥ ሁሉንም ባቄላዎች አንስተው ወደ ሳህኑ ውስጥ አስገቧቸው። ሲንደሬላ እየሄደች ያለችዋን እመቤት ቡፊን ተከትላ ሮጠችና ሙሉውን ሳህኑን አሳየቻት። እመቤት ቡፊ አሁንም ሲንደሬላ ወደ ዝግጅቱ እንድትሄድ አልፈለገችም። ስለዚህ በዚህ ጊዜ የሲንደሬላን ቆሻሻ ቀሚስ እንደ ስብሰብ ተጠቀመችና ሲንደሬላን ጥለው ሄዱ። ምስኪን ሲንደሬላ በጣም አዘነች። እሷም በአትክልቱ ስፍራ ተቀምጣ አለቀሰች። እናቷ ከረጅም ጊዜ በፊት ከተከለችው የዛፍ ስር ቁጭ ብላ ስሜ ሊቤል ነው እና እኔ እርሶን ለመርዳት እዚህ ተገኝቻለሁ። አትዘኚ፣ አንቺም ወደ ዝግጅቱ ትሄጃለሽ። እንዴት እንደዚህ ሆኜ ወደ ዝግጅት መሄድ አለብኝ? እሱን ለእኔ ተዩ። ዱባ ብቻ እፈልጋለሁ። እኔ የምፈልጋቸው ሌሎች ነገሮች ቀድሞውኑ እዚህ አሉ። ሲንደሬላ በእጆቿ ዱባ ይዛ ተመለሰች። ፌሪ ሊቤል የአስማት ዘንጓን እያወዛወዘች ዱባውን ወደ ቆንጆ ሰረገላ፣ አይጦቹን ወደ ጥሩ ፈረሶች፣ እርግብንም በደንብ ወደ ለበሰ የሰረገላ ሹፌርነት ቀየረች። ሲንደሬላ ያየችውን ማመን አልቻለችም። ግን ይህን እንዴት አደረግሽ ሊቤል? ሊቤል የአስማት ዘንጓን እንደገና በማውለብለብ ሲንደሬላን በሚያምር ሰማያዊ ቀሚስ ውስጥ አስቀመጠቻት። በእግሯ ላይ የሚያብረቀርቅ ብርጭቆ ጫማ ታየ። አሁን ልዕልት ነው የሚመስለው። አመሰግናለሁ ሊቤል። ወደ ዝግጅት የምትሄጅበት ጊዜ አሁን ነው። ፍጠን። ሊቤል ወደ ዝግጅት ከማምራቷ በፊት ሲንደሬላን አስጠነቀቀቻት። ግን አትርሺ፣ በእኩለ ሌሊት መመለስ ያስፈልግሻል። አለበለዚያ አስማቱ ይጠፋል እና ሁሉም ነገር እንደ በፊቱ ይሆናል።
ሲንደሬላ ሊቤል በትኩረት አዳምጣ በመጨረሻም ወደ ቤተ መንግስት አመራች። የዱባው አሰልጣኝ በትልቁ ቤተ መንግስት ፊት ለፊት ቆሟል። ሲንደሬላ በሚያስደንቅ ውበቷ ወደ ቤተ መንግስት ገባች። የዝግጅቱ እንግዶች ሲንደሬላን አይተው ይህች ቆንጆ ወጣት ማን እንደሆነች አሰቡ። ልዑል ሊዮ ወደ ሲንደሬላ ዞረ እና በመጀመሪያ እይታ በፍቅር ወደቀ። ቆንጅዬ ሴት፣ እባክሽን ይህን ዳንስ እንደንስ። ሲንደሬላ ጊዜውን ለመርሳት ከልዑል ሊዮ ጋር ባለው አስማታዊ ዳንስ ተሞክሮ ተማርካ ነበረ። ሰዓቱ 12 ሰዓት ሲሆን የአስማተኛዋን ፌሪ ማስጠንቀቂያ አስታወሰች። እኩለ ሌሊት ላይ መመለስ አለብሽ፣ አለበለዚያ። ሲንደሬላ ልዑሉን ወደ ኋላ ትታ ከዝግጅቱ ሮጣ ወጣች። ወዴት እየሄድሽ ነው? ስምሽን እንኳን አላውቅም። ሲንደሬላ በቤተ መንግስቱ ደረጃዎች ላይ ሮጠችና በድንገት አንዱ የመስታወት ጫማዋ ወደቀ። እንዳለመታደል ሆኖ ወደ ኋላ ለመመለስና ለመውሰድ ጊዜ አልነበራትም። እናም በተቻላት ፍጥነት ወደ ሰረገላው ሮጠችና ቤተ መንግስቱን ለቃ ወጣች። የዚህን የጠፋ ጫማ ቆንጆ ባለቤት አገኙ። አስፈላጊ ከሆነ በሀገሪቷ ውስጥ ያሉ እያንዳንዱ ልጃገረድ በዚህ ጫማ ላይ መሞከር አለበት። ሲንደሬላ በሰገነት ላይ ወዳለው ክፍሏ ተመለሰች። ከልዑል ሊዮን ጋር ያሳለፈችውን አስማታዊ ምሽት አሰበችና በፍቅር እንደወደቀች ተረዳች። ነገር ግን ልዑሉ በአሮጌ የቆሸሹ ልብሶቿ ሊያያት የማይችል ያላፈና ልዑሉ በቤተ መንግስቱ አጠገብ ለከበረው የመስታወት ጫማ የሚሆን ትልቅ መኖሪያ ሰራ። በሚቀጥለው ሀገር የሚኖሩ ሁሉም ወጣት ልጃገረዶች ለመሞከር ወደዚህ ቦታ ይጎብኙ። እመቤት ቡፊና ሴት ልጆቿ እንኳን ታዋቂው መኖሪያ ቤት ጎብኝተው ነበረ። ነገር ግን ሲንደሬላን ይዘዋት አልሄዱም። እኔ ግን እዚህ ሀገር የምኖር ወጣት ነኝ፣ ጫማውን የመሞከር መብት አለኝ። እመቤት ቡፊ ሲንደሬላን እንኳን አልሰማቻትም። ቤት ውስጥ ዘግታ ከሴት ልጆቿ ጋር ወጣች። እርግጥ ነው የመስታወት ጫማው ለካሳንድራም ሆነ ለኤልዛቤል እግር አይመጥኑም። በምሽት የቤት መብራቶች በሚያንጸባርቁ ጊዜ ሲንደሬላ ከቤት ወጥታ ውጪ ወጣች። ግርማ ሞገስ ያለው መኖሪያ ቤት ደርሳ ወደሚያንጸባርቀው የመስታወት ጫማ አመራች። ጫማውን ልትሞክር ስትል ልዑል ሊዮ ወደ ክፍሉ ገባ። አቁሚ፣ አትንቀሳቀሺ፣ ጫማውን ልታበላሽ ነው። አይ አይሆንም፣ የኔ ጫማ ነው፣ በትክክል ይስማማኛል። ሲንደሬላ በልዑል ሊዮ ፊት ለፊት ያለውን ጫማ በድፍረት አደረገችና ጫማው ከሲንደሬላ ጋር በትክክል እንደሚስማማ ተገነዘበ። በዚህ ምሽት አብሬ የደነስኳት ቆንጆ ልጅ ነሽ። ስምሽን ማወቅ እችላለሁ? ስሜ ሲንደሬላ እባላለሁ። ሲንደሬላ ታገቢኛለሽ? ሲንደሬላ የወደደችውን ልዑል በደስታ አዎን አለችው። በትልቁ ቤተ መንግስት ተጋብተው በደስታ መኖር ጀመሩ ይባላል።